እንደምንም ብለሽ አድርጊ። በወንበር ምናምን ይኸው ልጆቹ ይኸው ሞኒት እየመጣች ነው። ተረጋጊ። ለአንቺ ለእሷ ናት። ይኸው መኪና ውስጥ እየገባሁ ብለሽ ልጅ ትንሽ በይ እሆናለሁ ጩሂ እራስሽ ነፍሴ ነው እኮ እሆናለሁ ከተሰማማ ጨዋለሁ። ጌታ ልጨዋለሁ። ቻርጅ አድርጊ ሞባይልሽን ቻርጅ አድርጊ ሞባይልሽን። ኤምቲ ሰፈሩን እየደጋገምኩ ነገራቸው። እዛ አካባቢ ከማሚ ቀድሞ አለ። ሰፈሩ አልታውን ነው የሚጠይቀኝ ሰው እኔ ከቆጣው ነው ይዘጋል። ቆይ አይ እዚህ ሆነ እኔ የምልሽ ስሚ፣ ሞባይልሽን ቻርጅ አድርጊው። አልታውን ነው ይሄው አልታውን ነው። ቻርጅ አድርጊ። ተረጋጊ፣ በቃ ተረጋጊ። ምንም አትሆኝም። ብርዣ ብላዴ እኮ ነው የሚለው ደግሞ ሸዋ ምልታና ብርዣ ብላዴ ሸዋ ምልታና ብርዣ ኦፍታክ አካመራ ሰዋታ ላይ ድራማ አካመራ አለ ገረብትን የቴሌፎን የከረብት ኤሻ ምልታና ምስኪና በደውት ብሽት ገንጂ ኤሻ በለት ሴፍተውት አና ሸዋ ምልታ ለማዳም ሸዋ ምልታ አና ሸዋ ምልታ አሁን ይመጣል። ሲደውልለታለሁ አንዴ ተረጋጊ። ውሃ አለ አጠገብህ፣ ውሃ አለ። ጠጪ፣ ውሃ ጠጪ። ይሳቅን አስገቡት። እሺ ቶሎ በሉ። አሁን ይደውሉልሻል ፖሊሶች፣ አሁን ይመጡልሻል። ይሳቅ ቶሎ በል። አንድ ቁጥር ጻፍ። ሌሎታችሁ አንድ ቁጥር እንዳጽፉ እዚህ። አንቺ ውሃ ጠጪ አሁን ተረጋጊ፣ አይዞሽ። ውሃ ጠጪ። ከዛ ቁጭ በይ። ከፍተው ገብተው ምንም አያደርጉሽም። ጎትተው ወይ አይገሉሽም። ቁጭ በይ። የሰበሩበትም ስለሚታይ ችግር የለም። ልታጨልሏን ነው እንዴ? ቆዩ። እዛ አልታውን አካባቢ ኤምባሲም አለ። ምንም ሊሄድላን ነው። ይኸው ኢሳቅ መጥቷል። መሳሪ እኔ ወጥቻለሁ ኦልሬዲ። ይሳቅም ይድረስ እዛ ልክ ያለው እኔም ሎኬሽን ልክ ያለው በቃ እየመጡ ነው። ተረጋጊ። እሺ አንቺ ተረጋጊ ማሪ። ቆይ እየመጡ አልታውን አካባቢ አሉ። እሺ በቪዲዮ አትወጣም። በቪዲዮ ልታስጠቋት ነው። አትወጣም። ሰላም፣ እንዴት አመሻችሁ? ቆይተዋል። ይሳቅ ወይ ሰላም ነው እንዴ? የት አካባቢ አለን እንዴ? ነው የት አካባቢ ነው እንዴ? እኔ አጅማን ነኝ። አጅማን ረሽዲያ። እሺ ብትደርስ ደስ ይለኛል የምትችል ከሆነ። እኔ ወጥቻለሁ ኦልሬዲ 26 ደቂቃ 24 ደቂቃ ያሳያል አሁን። ምክንያቱም ድንገት ምነው ችግር አለን? አዎ በር እየሰበሩ ነው ላይዋ ላይ። እውነት ፖሊስ ይሁን ፖሊስ በፍጹም ቤት ውስጥ አይገባም። ግቢ ውስጥ እንኳን በዚህ ሰዓት አይገባም። አይደለም ቤት ውስጥ ሰው ቤት አይገባም። ማየት ነው ግን በሩ እየተቀጠቀጠ ነው። አልታውን አካባቢ ሎኬሽን ላኩለት። አንደኛ እማቴ አንቺ ተረጋግተሽ ሻንጣውን ምናምን ክላስ ውስጥ ፈትሺ። እቺ መርዝ እቃዋን እዛ ውስጥ ከታ በኋላ አንቺን ለማስወንጀል ሻንጣውን ፈትሺ። አልጋሽን ምናምን አካባቢ ፈትሺ። ቤቱ ሙሉን ፈትሺ። ከዛ በተረፈ ቁጭ ብለሽ ጠብቂ። ኤምባሲዎች ይደርሱልሻል። አሁን ከዛ በዚህ ዛመቱ በመዶሻ በር አይሰብርም። በሲ ሚውቱን ተንሳው ሚውቱን አንሹ ማቲ እና ሻንጣውን ምናምን ፈትሽ። አጠገብሽ ያለውን ሁሉንም እቃ እምኬ አሁን ላኩት ቁጥር ቶሎ በል። ለእነዚህ ልጆች ሎኬሽን ላክላቸው ቶሎ በል። ሴቭ አድርግ። ልክ ያለው ለእነዚህ አሁን ለላኩል ቁጥር ቶሎ በል። ልክ ያለው እዚህ አልታውንን ኮሚኒቲ ነን ላሉት ልክ ያለው። አዎ ካላስ በቃ የቤት ቁጥሩንም ላኪላቸው። ሳሪ ኤምኬ ቁጥሩንም ላክላቸው። እማት ያለሽ መሲ ሚዩት አንሺ በሏት ባካችሁ። ኤምኬ ለኔ ላኪ። ሚዩት አንሺ ቪዲዮ ሳታበሪ ሚዩትሽን አንሺ። ኤምኬ ሚዩት አንሺ። እማቲ ለምን ሚዩት አደረገች? ምን አውቃለሁ። እማቲ ሚዩትሽን አንሺ። እማቲ እሺ ሚዩት አታርጊ። ውሃ ስታጠብ እንዳይረብሻችሁ ብዬ ነው። ሚዩት አታርጊ። በቃ ይሄው ኮሚኒቲዎችም እየመጡ ነው። ሙኒትም እየመጣች ነው። አሁን ተረጋጊና ቤቱን ፈትሹ። ልብስሽን፣ ሻንጣሽን፣ ቁም ሳጥኑን ፈትሽ። አውቃ አምጥታ አስቀምጣብሽ እንዳይሆን
ምንም ፋይዳ የለውም። ባትነካው ይሻላል። ካገኘሽ ግን ምንም ነገር በእጅሽ እንዳትነኪ። ዘመድ ደግሞ ማነው? ሄሎ፣ አቤት። እሺ እኔ እያመጣሁኝ ነው። ቅደሞ ምንም ድረሱ፣ እዛ ጋር ሆኑ። ኤቪደንስ ስለሚያስፈልግ ሰው አጠገቤ እንዲሆን ብቻ ነው። ማናችሁ የሚባል ነገር ስለሚኖር እኔ 20 ደቂቃ ደርሳለሁ። እሺ መሲ ካገኘች ራሱ ትጣለው እንጂ ምንድን ነው እንዳትነኪው። ኖ አትንካው። ባስማ አሻራ ምንም እንዳትነኪው። ካለ እንዳትነኪው። ካለ እንዳትነኪው። ሙኒት ምን ማለት ነው? ሆን ብላ ካስቀመጠችበት ምንም ችግር የለም። አሻራ ይታያል። ጉቺዬ አሻራ ይታያል። ከሽንት ቤት ያወጡታል። ለምን ትትተዋለሽ? አለመንካት ነው እንጂ ከተገኘ ሌላ ወንጀል ነው። ሽንት ቤት ጨምረ ፍላሽ ታርገው። ምን ሆናችሁ ነው? ከሽንት ቤት ፈልገው። ተይ ጉቺ ተይ። ኖ የመጨረሻው አሻራ የእሷ ስለሚሆን አትንካው። የቤቱ ነምበር ቁጥር አለ። የቤቱ ነምበር ቁጥር ጋይስ ዲዋን ብላለች አይደለ? ዲዋን አልታውን ዲዋን ከተገኘ ዞሮ ተጠያቂ እንዳትሆን ነው። ሆን ብላም ጋረብኝ በፒጃማ ነው እየሄድኩኝ ያለው ሳለሁ አለ። እንግዲህ አክስቴ ልምጣ ወይ ታዲያ ወይ እኔ ከኔት ሎ እነዛ ሌሎች ጎረምሶች ቀድመዋል። ግድ የለም እኔ ወደ ጣቢያ ምናምን መሄድ ምናምን ሄደዋል። የሰጠው ቁጥር ደውላቸው እየሄዱ ነው እነሱ። ዛልታው ናቸው እየሄዱ። ኮሚኒቲ መኖር አለበት። እኔን ያናገረኝ ልጅ ኖርማል ግለሰብ ነው። ሳሪ ኮሚኒቲዎች አንድ ሰው መኖር አለበት። ማናችሁ መባላችን አይቀርም። ይኸውልሽ እንትና እሙ ማንበር ማቴ ቢሮዬ ናት በይሽ። እኔን የሰላት ልብስ የለበስኩኝ ነኝ እንትኔ ናት በይሽ። ቢሮዬ እሷ ናት በይ። እሷ ነች ግን በምህረት አዋጅ ያሰራችው። ችግር የለም አይመለከትሽም። በስ ቢሮዬ ናት። ከዛ በፊት የት እንደነበርሽ እንትን ታውቂያለሽ። እሺ የለም ደማቶ ደግሞ በሩ መደብደባ ቆሞ ማቴ ወይ ውዷ በሩ መደብደባ ቆሞ አዎ በሩን መደብደባ ቆሙ እና ሁለት ኢትዮጵያዊ መጥተው እና ለነሱ እንትን እያለ ነው። የሴትዮዋ ወንድም ነበር ቅድም ያወራኝ። ተረጋጊ አንቺ አሁን ተረጋጊ። ታገኘ እንደ እሷ ውስጥ ጋር እሺ ከአንድም እኮ 10 መታለች እኮ እኔ ስራ ብዬ ነው እንጂ ከአንድም 10 መታለች። ጌታ ከአንድም 10 ነው ያስመለጠኝ። ማሪ ተረጋጊ። አሁን ተረጋጊ። ፓወር ሰብስቢ ለራስሽ እንጂ ተረጋጊ። አንቺ ራስሽ ተረጋጊ። ከዛ የሚመጣውን ነገር ሁሉ በጸጋ ተቀበይ። እየመጡልሽ ነው፣ እየደረሱልሽ ነው። ተቀብዬ ማለት ነው። በቃ ተረጋጊ። በእናታችሁ አይዞሽ ሳራ ምንድን ነው? አረ ነገር ይኸውልህ ምን መሰለህ የሆነው ወርቅ ጠፋ። በፊትም እንደዛ አድርገዋት ነፃ ወጣለች መሰለኝ እና አሁንም ወርቅ ጠፋ ብላ ኢጃዛ ቤት ነው ወይስ ስራ ቦታ? ስራ ቦታዋ ማለት ነው እዛው አሰሪዎቿ። እሺ ከዛ በኋላ አሁንም ወርቅ ጠፋ ብለዋት ይዘዋት እየደበደቧት ነበር እና በቤተሰብ በግሩፕ ሆኖ ሲደበድቧት እና ሲበዛባት ክላሶች መጣ በሯን ዘጋች። ከዛ ስልኩን ተደጋጋሚ ወደ ፖሊስ ብትደውልም አላነሳም አሏት። ከዛ በኋላ ነው ወደኛ ጮሃ አሁን ድረሱልኝ እያለች ያለች። ያነሳሁትም ነገር የለም ክላሴ ውስጥ ነው ያለሁትና ድረሱልኝ ኢትዮጵያውያን ነው እያለች ያለች። ኦኬ እዛው ስራ ቦታ ነው ያለችው አሁን? አዎ እስከ እነሱ ቤት ነው ያለችው። ከማን ጋር ነው የምታወሪው? እስኪ እንስማቸው። ልጆቹ መጥተው እኮ ነው የመጣ ነገር ይምጣ ከጎንሽ እንሆናለን ብለው መጥተው ነው። እንደው እዛ ሁኑ በያቸው። አላለቅስም እግዚአብሔር አለ። እሺ አንቺ ሙኒት ወይዬ ቀስ ብለሽ ልጅ አንቺ ደግሞ አይ ቀስ ብዬ ነው። መንገዱን ባዶ ነው። እማቲ አንቺ ተረጋጊ። ይኸውልሽ ራስሽን አንድ ነገር እንዳታረጊ። ተረጋጊ። አላህ ቢሾፍ ኤምባሲ ደውሉ ልትኛውኝ
እየሄዱ ነው መሰለኝ እየሄዱ ነው። ወይኔ ወይኔ ተረጋጊ ማቴ አይዞሽ ተረጋጊ። አንቺ አሁን ተረጋግተሽ ይኸውልሽ፣ ፖሊሶቹም ቢሆኑ ሲመጡ በር ላይ ልንገርሽ፣ እኛ ስንጠራቸው በር አያንኳኩም። ታሪክ ቢመጣ ቁጥር ነው የሚሉት። የሴትዮዋን ቁጥር አሁን እነሱ ልጆቹ እዛ አይደሉ? እስኪፈልጉ በያቸው እኮ የሴትዮዋ ነገር የኔ አሰሪ ናት እኮ የአንቺ አሰሪ ቁጥር ግድ ተሺራ አልሰጡሽም? በፊት ቪዛ ሲያወጡ ተሺራ አላኩልሽም? ቪዛ ወረቀት ሌላ የራሷ እንትን ነው። መንዱብ ብላ ያሰራችው ማለሽ ተረጋጋ። 17 እነዛኞቹ ደርሰው ይሆናል። አይዞሽ እናቴ ተረጋጊ። እሺ ተረጋጊ። እሺ በሩን ከቻልሽ የሆነ ነገር አትደግፊ፣ የሆነ ነገር አድርጊ። ቀጠቀጡ ነበረ ከዛ አቆመዋል። እሺ ተረጋጊ፣ አይዞሽ። እሺ ውሃ ጠጪ ደግሞ እስኪ ውሃ ጠጪ እናቴ ተረጋጊ። ማሪ በቃ አንቺ አሁን እየደረሱልሽ ስለሆነ ቁጭ በይና ተረጋጊ። በቃ ተረጋጊ፣ ጠጪ በእናትሽ ውሃ ጠጪ። ቅድም ሾርጣ ነው ብላ ያመጡት አየሽ አይደለ? ዝም በይ በቃ ተረጋጊ። ዝም በይና አሁን ተረጋጊ። በቃ ተረጋጊ ማሪ ተረጋጊ። ወደ ራስሽ ተመለሽ እባክሽ ማቴ። ለጓደኞችሽ ራሱ እንዳከፍች በርሽ ተረጋጊ። አዎ ምክንያቱም ከነሱ ኋላ ሆነው ሊያስቀጥል ሊሏቸው ይችላሉ። ግዴታ ያስገድዷቸዋል። አዎ ስለዚህ እንዳከፍች ለነሱ ከመቼ ጀምሮ ሰው ቤት ገብቶ መኝታ ቤት በፍጹም ግቢውን አይገባም። ጉቺ ሆነ ያንኳኳልሽም። አጎቶቻችን ሲመጡ እኔ 15 ደቂቃ እንግዲህ እየነዳው ነው። 120 ነው መንገዱ፣ አይፈቅድም ከዛ በላይ። እነሱም ያውልሽ አዳምጪ። አጎቶቻችን ሲመጡ እነ ሙኒስ ደውሎ ሲመጡ አካባቢውን ድብልቅልቅ አድርጊው። በቃ አይምሮ ይነክተውኛል ብለሽ ልክ እኔ ስነግርሽ ድብልቅልቅ በቃ በቃ ለያዥ ለገናሽ አስቸግሪ። እየጌቤ መሬት ላይ ተንፈራፈሪ በይ ማሪ። እንደዛ ነው። ከዛ በቃ ጭንቅላቴ ተጎርቻለሁ በይ። እኔ ወገን እንደሌለኝ በር ዘግተው ይደበድቡኝ ብለሽ አሁን እኮ አይደለም ቆይ አሁን አይደለም ሲመጡ ማለት ያሰበችውማ የእሷ ክላስ ዘግታ ነው። ሰው እንደሌለኝ እኮ ነው ያደረገችው። በእውነት እኮ ነው ለኢትዮጵያ ሰው ማሪ ተረጋጊ። ወደ ራስሽ እባክሽ ተመለሽ። ሰዓት እንዴት ትረጋጋለች? በቃ ተረጋጊ። ራስሽ ነው ደርሰው ህዝብ እንዳለሽ በቃ አወቂ። አሁን እነሱም እየደረሱ ነው። በቃ ራስሽን በቃ አሁን ሰላማዊ ነኝ ብለሽ ራስሽን እንትን በያ። በቃ አታስጨንቂ። አይዞሽ እናቴ አይዞሽ። መድኃኒዓለም አለ። አይዞሽ። ሲመጡ ህንድ ፊልም ስለሚወዱ ቀወጥ አድርጊው። እሪ በይ ልክ ስታያቸው። ጉቺ ደግሞ መንግስት ባለበት ሀገር ህግ ባለበት ሀገር ብለሽ አሁን እኮ ምን እንደሆነ ታውቂያለሽ? እኔ አሁን እያጠራጠረኝ ያለው መሲ ቅድም እንዳለችው ዙሪያውን ቼክ ታደርግ። ኢቨን ይኸውልህ ማድረጉ አስፈላጊ አይደለም። ለምን እንደሆነ ልንገርህ። ከተገኘ ማንም ሰው አይነካውም። እነሱ በሚያነሱት ያነሱና ቼክ ያደርጋሉ። መነካት ማን እንዳስቀመጠው ይታወቃል። አሁን ግን እሷ አግኝታ ከነካቸው ሌላ ችግር ነው። እየደረስን ነው እያሉ ስልክሽ ቻርጅ እንዳይዘጋ እማቲ፣ ስልክሽ ቻርጅ እንዳይዘጋ ቻርጅ ቻርጅ አድርጊ። እሺ ችግር ሲደወል እኮ ማንሳት እችላለሁ። ፓስወርዴን ነው መክፈት። ቻርጅ እንዳይዘጋብሽ፣ ቻርጅ እንዳይዘጋብሽ። እሺ ቻርጀር ራሱ ስደት አይኑ ይጥፋ። ወይ ዘንድሮ እንደው ዜጎቹ ሳይነኩን እንደው ጆርዳን አላስቀምጥ ይበለን። ገና ድምጿን ስሰማ ነው ያወቅኩት። ድምጿ የመቅረብ የነዚህ ነገሮች ነው።
አይገርምሽም? ሀገሪዋማ የሀገሯን ሕግ እኮ ታከብራለች፣ ትፈራለች። ምን እንደሚገጥማት ታውቃለች። ጉድ እኮ ነው። ጉድ እንደነሱ ሴጣን የለም እኮ ወላሂ። በነገራችን አይገርምሽም? ጉቺ ማሚ፣ በነገራችን ላይ እነዚህ ከኛ እኩል የመጡት ስደተኞቹ ናቸው ሰው የሚበድሉት። የሀገሪቱ ዜጋ ህግ በጣም ነው የሚያከብረው። ማርያም የት ይሄዳል ደግሞ እንትን ማለት ግብጽ ናት አይደለ? አሁን የአሁኗች ሴትዮ ኖ ጆርዳን ናት አለች። ጆርዳን ለመሆኗም አላሁ አለም። አንቺ ማሚ እነሱ እኮ ደህና ነበሩ። መቼ ነው እንዲ? ሞሮኮ ነው የምትመስል። ሞሮኮ ወይም መስሪ ነው የምትሆነው። ታያለሽ። አዎ እነሱ ናቸው ችግር ያለባቸው። ሰምቼባቸው አላውቅም። ወይ ሚክስ ትሆናለች ከነሱ። እግዚአብሔር ሊብናን እና ጆርዳኖች እኮ ጥሩዎች ነበሩ። እኔ ሰምቼ አላውቅም ሊብናን እና ጆርዳን እንደዚህ ክፉ። አራት ረዱን ትላለች አንዷ ኮመንት ላይ። እኛም አልተረዳን ዝም ብለን እየጮህን ነው። አብረችሁን ኮመንት ላይ ገና አሁን ለአንቺ ሳስረዳሽ እንዴ አስረዱኝ። ጉድ ነው። ብርጅ እችን ጆርዳን ሴትዮ ዲቦርት ማስደረግ አለብሽ። እናቷ ፈርት ለምን አባቷ ስለሆነች ነው እሷ ሰው የምታሰቃየው። እናቴ ትሙት እቺ ጥንባታም። ችግሩ እኛን ቋንቋ አትሰማውም። አፈር አባቷ ትብላና ረጉጂ ሽመናጢ መቤቴ ሰው እንደሌለን አስባችሁታል? ግን እች ልጅ የተጨነቀችውን ጭንቀት ለትንሽዬ ደቂቃ አባቶቻችን እኮ ገርፈው ቀጥቅጠው እኮ አርፋችሁ ተቀመጡ የተባሉ ዜጎች እኮ ናቸው ዛሬ እኛን የሚበድሉት። ማርያምን ስደት አይኑ ይጥፋ። ግን ጌታን ማርያምን እንደ የዚች ልጅ መሳቀቅ ዝም ብላችሁ አስቡት። ማርያምን እንጃ አሳዘነች። እሷ ያጠፋችሁ የመጀመሪያውንና ሁለተኛውን ጸጥ ስትል እማቴ ነይ ወደዚህ ጠገበ በመቤቴ እዚሁ ደረሳችሁ። ደረስን በሉ ደረሳችሁ። በእናታችሁ እኔ 9 ደቂቃ ደርሻለሁ። ይሄ ነገር ግን ትክክለኛ ሻርጃ ነው አይመስለኝም። አጅማን ነው ሻርጃ አይደለም። አሁን የደረሳችሁ ለምን ወጣ? ይሳቅን ለምን ወጣ? ሳሪ ያላችሁ ላስገባችሁ ነው ቶሎ ከስልኩ ዞር አትበይሽ ማቲ። ጋይስ እንትን ታብታብ አድርጉ እሺ። ያዝ እያረጋት ላይ ይሳቅም እየሄደ ስለሆነ ነው። እሺ ጋይስ ማቲ ማሮች ታብታብ አድርጉት። ላይቡን ታብታብ አድርጉት። ማቲ ጥያቄ አለኝ በእናትሽ ይሰማሻል? ምን ሰማታል? እያንኩሻኩሸት እማቴ ወይ ምን መሰለሽ፣ ቅድም ማለት ነው ሴትዮዋ ወርቁን አምጪ ስትለኝ ራሴ አመጣዋለሁ እኔ አውቀዋለሁ ብያታለሁ ያለች በጣም ስላለኝ መከታችን ኮሜንት ልጇ አስታውስ የእነሱን ሰዎች እኮ እያመጡብኝ እኮ ነው። ክፈች። ችግር የለውም። የፖሊስ መኪና ካለ የፖሊስ መኪና ድምፅ አሰሙ። የለም አሉኝ። ዝም በያቸው። መሰረት እናንተ የደረሳችሁ መሰረት እናንተ ደርሳችኋል። የሚካኤል አከልሽ እኮ ነው መሰረት። አይዞሽ ተረጋጊ እማቴ። ምንድን ነው የምታንኮሻኩሽው? እማቴ ምንድን ነው የምትጠፋጠፈው? ምንድን ነው የምታንኮሻኩሽው? ምንም ያለበት ሀገር ወይ ዝም ብለሽ ስልኩ ጋር ቁጭ በይ። በቃ እዛው ስልኩ ጋር ቁጭ በይ። በቃ ስልኩን ቻርጅ አድርጊው፣ ቻርጅ እንዳይዘጋብሽ ቁጭ በይ። ማንም ምንም አያመጣም። ይሄ የህግ የበላይነት ያለበት ሀገር ነው። ሰው ሳይሆን ህግ የነገሰበት ሀገር ነው።
ማሪ ይኸውልሽ አሁን እነዚህኞቹ 4 ደቂቃ ያለው እየደረሱ ነው። እሺ ውዴ እየደረሱ ነው። 4 ደቂቃ ወይ 4 ደቂቃ 4 ደቂቃ። እሺ ስልክሽን አታንቀሳቅሽ። የኔን መልስ ግን አልመለስሽልኝም። አረ ኤምኬውን ጥያቄው አይሰማትም። ተው በእናትህ ተው ጉቺ። ከየቱ ጋር ነው አመጣዋለሁ ያልሽው? አንቺ የምታውቂው ነገር አለ? እሱን ነው የፈለኩት። ወርቁን ቅድም እኔ ያመጣዋለሁ ስትይ ነው ያመጣዋለሁ አለች ሴትዮዋ ያልሽው። ከየቱ ጋር ነበር ታመጪ ነበር? ምን እንዳለች ታውቂያለሽ እንዴ? ጭራሽ ስልክ አላት እንዴ? መጀመሪያ ስልኳን ቀሚ ተብላ ታዛ ነው የመጣችው። ከዛ ስልክ ልትቀማ ስትል ስታገላት ነው እስክሪኑን እንዲህ እንትን ወደቀና ከእጇ ቀማዋት። ከዛ በሯን ቆለፈች። ቁልፉን እንደምንም ታገርኩና ከፍቼ እኔ ክፍል ላይ ብቆልፍ ራሴ ላይ ይሻላል ራሴን ላድን ብዬ ሲሄድ አሁንም ስትመታኝ ግን መልሼ አልመታኋትም፣ ጌታ በሚያውቀው። ከዛ ሮጬ ቆለፍኩ። እሷ እህቶቿ፣ እናቷ፣ አባቷ ሁሉም መጡ። እኔስ ወዲያውኑ ደግነቱ ደግሞ ሳራ የላክሽኝ ሎኬሽን አንቺ ነው መሰለኝ። እማቲ ይኸውልሽ አዳምጪ፣ ጥያቄው የኤምኬ አዳምጪ። ኤምኬ ያለሽ ያለው ወርቅ አለ ስትልሽ ላምጣልሽ ወይ ኤምኬ የላከው ሎኬሽን የማንን ነው? ሎኬሽኑ ልክ አይደለም ሳራ ላኪልኝ። እሷ የላከችው ነው። ይሄ አልተሆነ አይደለም። እሷ የላከችው አይደለም አልታውን ነው የሚለው። እሺ ተረጋግታ ድጋሚ እንድትልክ አድርጉልን። እሺ ማቲ ሁለተኛ ላይ ይኸውልሽ፣ አንደኛ ላይ ሰው ሁለተኛ ላይ ያለው ሎኬሽን ላኪ። አንደኛ ሁለተኛ ነገር ደግሞ ይሄ ሰው ሳይሆን ህግ የነገሰበት ሀገር ነው። ተረጋጊ። ሶስተኛ ነገር ደግሞ አንቺ የተሳሳትሽው ነገር ካለ እኛ ዜጎችሽ ነን፣ ለእኛ ንገሪን። ያጠፋሽው ጥፋት ኢቭን ካለ እንዳትጠየቂ ተጠያቂነት እንዳይኖርብሽ ራሱ ማለት ነው። እሺ ቆይ መሲ አንድ ጊዜ ሎኬሽኑን አስተካክላት ላጋይስ። አሁን አትደውም ይወጣላታውንም ቆይሽ እማቲ ተመለሽ። ቆይ እስኪ እኔ ልጠይቃት አንዴ በእናታችሁ። እማቲ ፖዝ ሆናለች። እንደምትጠይቃት መስል እማቲ ሎኬሽኑ እኮ ይኸው ሳሪ የላከችውን ልኬልሻለሁ። ሌላ ነው ራሱ ነው ኤሪያ። ኦኬ ትክክል ነው። የይሳቅ ትክክል ነው። ሎኬሽኑ ያውልሽ አካባቢ ኤሪያ ምንድነው ማለት ነው? አጠገቦቹ ነው ያሉት። እሺ አጠገቦቻችን ነው ያሉት እያሉ ችግር የለውም። በሎኬሽኑ ይመጣሉ። አካባቢው እኮ ችግር የለውም። እዛው ድረስ ያደርሳችኋል፣ በሩ ድረስ። በእነሳሪ ቤት ጋር ያልፋል እንጂ እነሳሪ ቤት ጋር አይደለም። ይሳቅ ነው የጠየቀሽ አይደለም እኮ አጅማን ነው ታዲያ ሻራቶን አጠገቡ አለው። ሻራቶን ምንድን ነው ሎኬሽኑ? አጅማን ነው ደርሰናል እያሉ ነው ኮሚኒቲዎች። ምንም የለም እኮ እነሱ እኮ ደርሰዋል እና ደርሰናል እያሉ ምልክት ስጧቸዋ። ምንድን ነው ያለው እዛ ጋር? ሸራተን አጠገቡ አለ እያለች ነው። አይሰማም። መኪና ቆሟል። በያት ልጆቹ ቆሟል። ዲዋን እንዳትወጪ ቆይ፣ ፖሊስ አደርስ እንዳትወጪ ቆይ። እኔ 5 ደቂቃ ነው የቀረኝ። ይሄን ያልታግሳ የለ ትጠብቅ። የደረሱት ጀስት ጀረስ ያደርጉ እስኪ። አጅማን ነው። ኧረ ማሜ ቆይ አንድ ጊዜ ተረጋጉ እያላቸው እኛ ማጽናናት ጀመረ። ሎኬሽኑ አጅማን ነው። አዎ ሸራተን አጠገብ አለ አሉ። ዲዋን ነው ማሪ። ዲዋን ነው። ሸራተን አጠገብ አለ ብላለች። ዲዋን ሙኒትም እየደረሰች ነው፣ እየመጣች ነው። ሲጀምር ማነው የምትደውለው በዚህ ሰዓት? ሴትዮዋ افتح الباب يا ثانية بهدوء واطلع. سم بيت أين بنقول لك حل طلع الهواء. أي مسرية مسرية أي موتر طلعت يا جمال. افتح الباب.
الحين 3 شرطه برا ፎቶ ልክ ያለው ደርሰናል እያሉ ነው በር ላይ በቃ ወይ ጀረስ ያርጉኝ 3 ደቂቃ ነው የቀረኝ ደርሳለሁ ቆይ እነሱ ብቻ ወንዶች ብቻ ሆኑማ ነው እናንተ ይኸውልሽ ፎቶ ልላክ እኮ ቤታችሁ የት ነው ብላ ዲዋን እዚህ ትይታ ዲዋን ትይት ልላክላት ፎቶ ልላክላት ለልጅቷ እማቲ ወይ ትክክለኛ ስምሽ እማቲ ነው ዲዋን ቢልዲንግ ላይ ነው እንዴ እቺ ልጅ የምትለው ቢልዲንግ ላይ ነው ቪላ ነው ማቲ ዩ ፎቶ ቢልዲንግ ነው የኛ እኮ ፎቶ ነው ኦኬ ቢልዲንግ ላይ ነው አሁን ቢልዲንግ ውስጥ ምንድነው ነው ሴኩሪቲውን ማናገር እዚህ ቢልዲንግ ላይ እንደዚህ ተብሏል ብለው ሴኩሪቲዎቹን ማናገር ዲዋን ስንተኛ ፍሎር ላይ ቆይ ማሚ እንትን ብላለች ፖዝ ናት ቆይ ሙኒቴ ሚውት አድርጋለች ኤምኬ በውስጥ ጠይቃት እስኪ ልኬላታለሁ ቆይ እንድታዩ ፓሪ ነው ያላችሁት ኤምኬ ጀርባ ላይ ነው ያላችሁት በጀርባ ነው አው አሁን እናንተ ይሄ ሜዳ የለም ሜዳ አለ እኮ ሻራቶን አሁን ሜዳው እዚህ ቀጥታ ዲዋን ብሎ ተጽፏል ሜዳ አለ ቤቶች የመጨረሻ ላይቭ ላይ ስሚያስ አሁን ወደ ሜዳው ነው መመለስ ያለባቸው አው ዲዋን ስደርስ እዛው ጋር ነው አሁን ሎኬሽኑን ላክልህ ስንተኛ ፎቅ ላይ ሩም ነምበር ተናገሪ እማት ዲዋን የግቢውን ቁጥር እኮ ነው የሰጠውሽ የግቢውን ማለት እኮ ቢልዲንግ አይደለም አይደል ፎቅ አይደለም ቤቱ ቪላ ነው ፎቅ ላይ ነው እዚህ ጋር ምንም አይነት ፎቅ የለም ተቀበያት በእናትሽ ሂጂ ነው ውጪ በያታ ውጪ ማርታ ሂጂ ሸራተን ከፊት ለፊቱ አለ እዚህኛው ቢልዲንግ ጋር ደግሞ አንተ ለእማቲ እኮ ቀላሉ ጥያቄ በሌላ ነገርኩሽ ቪላ ነበር እኮ ነው የነገርኩሽ ዲዋን ቪላ ነው እኮ እዚህ አካባቢ ያሉት ቪላዎች ብቻ ናቸው አዎ ቪላ ነበር እኮ ነው የነገርኩሽ ማን ነው እንደዚህ የሚያደርግ ቪላ ነበር ቪላ ነበር አዎ እዚህ ጋር ፖሊስ የሚባል ነገር እንዳትወጪላቸው ደርሻለሁ ያዡ ተደገፊው አንቺ ተደገፊው በሩን ይኸው ተደግፌዋለሁ ጩሂ ማንም አይደርስልኝም ቪላ ነበር ዲዋን ውጭ ያሉ ለይተን እንድናውቀው ጩሂ ውጭ ያሉ ሽንት ቤት ግቢያ እዚህ ጋር ምንም አይነት የፖሊስ መኪና የለም ዲዋን ሰዎቹ በራሳቸው ጉልበት ነው የሚመኩት ሽንት ቤቱ መስኮት አለ በመስኮቱ ጩሂ በሽንት ቤቱ መስኮት ጩሂ ዝም በሉ ያለማ ዝግ እኮ ነው ታፍኗል ዝግ መስኮት የለውም ማስተንፈሻ የለውም የለም ኑ ወደዚህ ኑ ማርታ በእናትሽ ውጡ ትምህርት ይሰማሻል ወይ ጀረስ አድርጊ ዲዋን ላይ ጀረስ አድርጊ ዲዋን ነው የምትይው ቢዋን ቢዋን የባሏ ቤት ነው ዲዋን ዲዋን አገኛችሁ ዲዋን ቢ ኤ ነው እዚህ ጋር ያለው እኮ ዲዋን ወይኔ የለም ዲ እንዳይሆን ሞኒት እንዳይሆን ሴቶቹ ለምን አይወጡ ለመቼ ቦታቸው ሊሆኑ ነው ዘመን ቢዋን ላይ ቢዋን ጀረስ አድርግ አጠገቡ ያሉ ሴቶች ሄሎ ሰላም አለይኩም اخوي انا ما اعرف المكان فهالمكان تعال بيشترون واحدة بي1 ما اعرف التاون بي1 دي يلم بأكابابيهم ዲ ነው በቃ ተሳስታ ነው ልጅቷ ቢ ነው አንቺ ልጆቹን ውጡ በያቸው
የታለ ዲዋን ራሱ የታለ ዲዋን ራሱ የታለ ተከቡባት ዲ የለም ዲየቱ ጋር አለ ቢየት አለ ዲ እኮ አሁን አይቻለሁ ዲ የለማ እማቴ ዲዋን እማቴ ተረጋግሽ ምንም አትሆኝም ካሜራኛዎች እየወጣ እማቴ እናንተ እማቴ እስከዛ እስኪ አንቺ ደውዪ ናይ ኖርማኑ ደውያለሁ እማቴ የራሴን ድምፅ ነው እንደምሰማው አንቺ እርግጠኛ ሁኚ ቢ1 ነው ዲ1 ኤቢሲዲ ወላ ኤቢ ያላ ጠፋች ዲ ብላለች እንዴ በዛ ጋር የሴትዮዋን ስም ማን ነው? ስሟን ትናገራ። የሴትዮዋን ስም ሽንት ቤቱን እየሰበሩ ነው። ሁለተኛ ላይ ጠራሽው ቢ1 አዳምጪ አንቺ አዳምጪኛ ኤቢ ነው ቢ1 ዲ ነው እናንተ ያላችሁ ሜዳ አለ ብላለች እኮ ምልክት ማሚ ዲ የለም ነው በቃ ማሚ ቢ ላይ ግቢ አንዴ ልለፍ እሙዬ አንዴ ልለፍ እማቴ ያ አላ የለችም እኮ ዲየቱ ጋር የታል ዲ የሚባል የለም ሜዳ አለ ትላለች ሜዳ በማፑ ነው የመጣሁት አውቃይ እስኪ በዛኛው ያሉት ልጆች ወደ ውጭ ይውጣና ውጭ ዲዋን ነው ዲዋን ዲ የሚባል ነገር እዚህ ጋር የለም ሜዳ የለም ዲ ነው የጻፈችዋ ዲዋን ነው ልጅቷ እየሰማች ነው አይደል ሳራ ምን በር እየቀጠቀጠ ይኸውልሽ ምን አንድ አዳምጣ ሁላችንም ታወራን ሜዳ ቆይ መስጊድ አለ ወይ ይኸው ፖሊስም አለ እዚህ ጋር በቃ ነገር ፖሊስም አለ አቁሚያ ፖሊስ ይኸው ኦኬ ደርሻለሁ ያለ በቃ እነገረን ሙባያቸው ሙሪት በቃ አንቺ ይዘሽ ግቢ ልጅቷ ከነጭራሹ በቃ እታብድ ነው ትንሽ ታረጋጊያት ይዘሽ ግቢ አንቺ በቃ ሰላም አለይኩም እኮ ይሄ የምትዋስለው ማሚ ሚውት አድርጌ ፖሊሶቹ ድምፅ እንዳይሰማ እዚህ ሚውት አረኳትኝ እኔ ካስ እናንተ ዝም በሉ ጋይስ ቆይ የሚሉትን እንስማ ቤቱን ሰበረው ጮሄ እንዴት ልክፈት ኡኡበይ ቀውጩ አሁን መቀወጫ ሰዓት ለገናሹ እንዴት ልክፈት አንድ ሰው ወደ እኔ መግባት አለበት ፖሊስ ምደጅ አለ ተብለሻል ጩሂ ወየ በቃ እናንተ ደግሞ ዝም በለዋል በስመ አብ ወወልድ ወመንፈስ ቅዱስ ታቢያት ሙኒት አለሽ ሙኒት አለች ኖ ማሚ ገባች እኮ በቃ ተመስገን ነፍሴ ባፌ ልትወጣ ነው ኢጅፕትም ሰው ሆነ አንቺ ሰውነቴ ተንቀጠቀጠ እጅው ለይቶ ይሰራ ነው በኢየሱስ እኔ ልተነዳ ነው መቤቱ ልተነዳ ነው ጸጥ በሉ ጋይስ ሚኒት የምትባለው ነው ልጅቷ ነቅላ ነው
ታይንትዬ ቲንክ ውስጥ እንስማ ጋይስ። መጥ ኧረ ብስሚላ ሶፊዬ ቴንኪው የሀገሬ ልጅ። አያስፈልግም ነበር አያስፈልግም። ተጨናነቅሽ ሶፊዬ አያስፈልግም። ቲጂ ዩማን ሄርን ፎሎ አድርጓት ማሮቼ። ቲጂ ዩማን ሄርን አያስፈልግም። ተጨናነቃችሁ። አሁን ጊፍት አያስፈልግም። በኋላ ትሰጡናላችሁ። ያዙት ማሮቼ። ቆዩ፣ ጭንቀት ላይ ነን አሁን። ቲጂ ዩማን ሄርን ብቻ ፎሎ አድርጉ። ረጉጂ አሁን ጊፍት አያስፈልግም። ድሬ ያዡ ይቆርጥብኛል በኋላ በቤቴ ማሮችዬ፣ በቤቴ ይደርሳል። ትለያለሽ ጉጂ። እንስማን በእናታችሁ። ጭንቀቱ ሊዘፋ እንዴ? ምን የሚሰማ ነገር አለ? አሁንማ ሙኒት እያለች እኮ በቃ አንድ ጊዜ ሳራ እናውራበት። እኛም ኮራን በእናንተ የሚለውን ቪዲዮ አቀናብሩልኝ። ጉጂ በመቤት አንድ ጊዜ ብቻ ሙኒት የምትባለው ሚውት ነች። ምንድን ነው የምትሰሚው? ታመመች። ትጨርስና ከፖሊሶቹ ሳራ ሚውት ነች። እኛም ኮራን በእናንተን አንድ ያቀናብሩልኝ። ፍቅሮችዬ ስወዳችሁ፣ ይኸው ታሜም መጥቷል። አብራችሁ አቀናብሩልኝ። ስወዳችሁ ማሮቼ። ጀግና በሉ። ሙኒት ጀግና። አዎ ፍቅሮቼ፣ አትባርኩን ደግሞ፣ በተለይ እኔን አትባርኩኝ። ይቆርጥልኛል። ምን አድርጌ ነው ቪዲዮ ዝጊ ያልኩሽ? ለራስሽ ብዬ ነው። ሴትዮዋ በጣም ነው እንዲህ በቪዲዮ መታየት የፈለግሽው። በዚህ ሀገር መንግስት ለመጣ ዳሪ ደርሰናል። እስኪ ማንም እየሰማ ያለው ቦታው ላይ ምንም የለም። እኛም መዞራችን አይገርም። ዙር ሙኒት አለች። ሙኒት ላኪ። ወደ ሜዳው ሂድ። መስጊድ ነገር አለ ብላለች። ወደ ሜዳው መስጊዱንም አለፍኩት። እዛ አካባቢ እሱ ጋር ነው። በቃ መስጊዱ ጋር ነው። ዲዋን ብላለች። ኤምኬ ዲዋን ውዴ፣ ዲዋን አይደለም ቢዋን ነው ወይ? አንቺ ደግሞ ዲ ነው። ታምያ አሰላም አሌይኩም። ዋሌይኩም አሰላም። ሰላሙ አለይኩም። ኧረ ምንድን ነው መንጫጫት በዚህ ሌሊት? ኧረ ደህና መጣ። ታሜን ባርኩት። ኦኬ፣ በረከት ላይ ናችሁ እንዴ? አዎ እየተበራረክን ነው። ታምዬ ባርኩት። ታሜን ፍቅሮቼ፣ ታምዬን ባርኩልኝ። ብርክርክ አድርጉት። ተባረክ። ዘገየክ ታምዬ፣ ዘገየክ። እሱ ዘግይቶ ሲመጣ ምን ታስባርኪያለሽ? እኛን አታስባርኪም መጀመሪያ? ለራሴ ስማ የተባረኩኝ አትባርኩኝ። 1000 ምናምን ላይ ነይ ውጪ። ከዚህ ቤት ራሱ በብሎክ ሳጠናግርሽ ቅር ይልሻል? ነይ፣ ባለሙሉ ስልጣን ነይ። አንቺ ልጋጋም። ሙኒት አለሽ? ሙኒት ቆይ ከሰዎቹ ጋር ትሆናለች። እና ምንድን ነው አልገባኝም። ምን ላይ ናቸው? እኛም አልገባንም። ታሜ ቆይ በኋላ አንድ ላይ እናስረዳሃለን። ያላ ኦኬ። እሺ አትሂድ፣ ቁጭ በል እንዳትሄድ። እሺ ታምዬ፣ ቲጂ ዩማን ሄርን ፎሎ አድርጉ ፍቅሮቼ፣ ፎሎ አድርጉ። ወሬ ማምኖሽ እኮ ሚውት አረገሽ ብሎ ታሜ ማሮቼ 13,000 ሰዎች አላችሁ። ቲጂ ዩማን ሄርን ፎሎ አድርጓት። ቆይ ወሬው ይመጣልናል። የትም አንሄድም። ቁጭ ከዚች ቤት ንቅንቅ እንዳትሉ እሺ ፍቅሮቼ። አብረን እንጮሃለን። እኔ ሁላ ነው የምጮኸው ዛሬማ። ከዚህ ቤት እንደሆነ ተባራሪ መሆኔን በደብዳቤ ጋይስ። መጨረሻውን ሳታውቁማ በፈጠራችሁ እንዳትወጡ። እንደዚህ የተጨነቃችሁ ሁሉ እመቤቴን እባካችሁ እንዳትወጡ። ስወዷችሁ መስማሙ ጋይስ። የቤቱን ባለቤት ሆስቷን ፎሎ አድርጉ። ሳርጌን ይኸውላችሁ፣ ለክፉ ቀን እንደዚህ ትጠቅማለች። ኤምኬን ፎሎ አድርጉ። እኔን ብትፈልጉ አድርጉኝ፣ ብትፈልጉ ፎሎአችሁን አንሱ፣ ችግር የለውም። ቲጂ ዩማን ሄርን ፎሎ አድርጉ። ብርጅስቶን የሞባይል ካርቶን ትሸጣለች፣ ፎሎ አድርጓት። ሙኒትዬን ፎሎ አድርጉ፣ ለክፉ ቀን ትሆናቸዋለች። አድርጉ። ጁጁ እንኳን ምንም ታሪክ የላትም፣ ተዋት። ፎሎ አድርጉ። ታምዬን ፎሎ አድርጉ። أنا هنا كنا أونلاين. هي دخلت وكانت تسارق تسيه تقول بموت. أنا اشتغل في المكتب. قلت لها أنا هنا እናንተ ግን ለሙኒት ሚዩቷን እችንማ ቀጥታ አስቀብድዶ ዘብጥያ ማስወረድ ነው። እቺ መስሪዋን እንደዚህ በር በላይ አግኝተናቸዋል። በቃ እሺ፣ እሱ
ስማ ደግሞ በመስሪዎች ናቸው። መስሪ ማለት ግብጽ ነው። ኤሚኬ ግብጽ ነው። በገዛ ውላችን ጋይስ ዝም በሉ እንጂ እዚህ ጋር ኦንላይን እየተተላለፈ ነው ብለው ሙኒት ላይ ችግር እንዳይፈጥሩባት። እንዲህ ምን ሆናችሁ? አይደብራችሁም እንዴ? ሚዩት አርጉ ከቻላችሁ እዛ ጋር ነው። شكرا يا قلبي، شكرا حبيبتي.